እኔ አንድ የሰፈር ልጅ አለ ሲያወራ በጣም ይፈጥራል። አንድ መስሪያ ቤት አንድ ፋብሪካ እንሰራ ነበር። እኔ ያልሰራው ስራ የለም። የታክሲ ረዳትም ነበርኩ። አወራሩ እንዴት ነው ሐሳቡን መግለጽ የሚችለው? አንዳንድ ሰዎች በተፈጥሮ ማለት ይከብዳቸው ሰዎች መረረኝ ለማለት መራፈኝ ለማድረግ ሰዎች አሉ አይደል? ይሄ ደግሞ ለየት የሚያደርገው ምንድነው? ይፈጥራል። ከልክ ያለፈ ማለት ነው። አንድ መስሪያ ቤት ውስጥ ተቀጥረህ ደሞዝ በኃይለኛው ተቆረጠበት ማለት ነው። ሄድና ቢሮ ላይ ያስረዳኮ አሁን ለምሳሌ አብሬሽ ሉላ እንደዚህ ያላችሁ አይደል ሊያወራችሁ ነው አይደል እንግዳ አረጋችሁት እንዴት ነው እስኪ ለምናምን ነገር እንኳን ደህና ስለጠራችሁኝ አመሰግናለሁ ሙሉ ቁጥጥራይ ብትቆይ ተሰበሰባችሁ ነኝ በቆል ማታ አመሰግናለሁ እኔ በቁርጥም በተመስ ስለሚሆን ነው እንደ ሀገር ኢትዮጵያን ተገጠመን ነገር አለ ለቅርቡ በተመተማይ ማድረግ እንችላለን ከውስጥ ያስከው ነገር አለ አስበዋል ይሄ ሰውዬ ደሞዙ ተቆርጦ ደሞዙ የተቆረጠበት ያውቀዋል ደሞዙ የተቆረጠበት ደሞዙ ሲቆረጥ ባይዘው ስርፍ ነገሮች ይወጣሉ ጥፍር ነው ሁሉ ነገር ይረዛዝና እዚህ ጋር ብዙ ሰዎች ጺም ለማብቀል ይቸገራሉ አይደል ደሞዛችሁን አስቆርጡ ሁሉ ነው የሚሆንላችሁ ጸጉር ሳይወጣም ከላይ የመመለጥ ባህሪ ያለባችሁ አንጸባራቂ ሰዎች እንደዛ አይነት ደሞዝ ሲቆረጥባት እንደዛ ነው የሚሆነው ተቆረጠበት ሄደ ይቻል ሰላም ነው ጌታ ሆነ ሰላም ይላችሁ ለነቁጤ መጥቼ ነበር መጀመሪያ የሚላት ነገር ተሰማለች ምን ነው ምናምን ቁጭ በል መቀመጥ አልፈልግም ተገይፎ ተቀመ የመጣ ነገር አለ ገለቆልቱ ማማወራት ክንቅጥ ቁጭ በል መቀመጥ ለኮንኩመንት እየቆረጣችሁ መቀመጥ አብርሃም በአሚን ረጋ ብለህ የሆነብህን ነገር ትናገራለህ ቀይ በእናትህ መጨረሻው ሳሰብ አይደለም አልገባችሁ ቀጥላል አይደለም እኔ እንደዛ ነኝ ሳውራ ለዛ ነው እኔም ስለምፈጥን ነው ማለት ነው እሺ ወደ ጨዋታው እንመለሳብሽ እኔ በቃ ይመናታችሁ አይሆን ማንግቡ አላችሁ አይሆን እንደዚህ የሚባል ነገር የለም በዝረራ አይሆን እንደዚህ አንሰብ የራይት ከፍዬ የመጣው እንደዚህ የሚባል ነገር እና ገባ ቀጥላብሽ እኔ ወሉት አቶ ዘውዱ ይባላል